Diamond Fin Production. ከናቴ ደጅ አለች የልጅነት ልብ ያፈራ የማታዋ ቸከስ ግን ያበደ አቋም ነው ያላት። የቷ ያቺ ናታ 8 ቁጥሯ። አንተ ደግሞ 8 ቁጥር ትለኛለህ እንዴ? 9 ቁጥር አለች እንዴ? ዶና ያቺ የኛ ሰፈሯ ልጅ ማን ነበረ ስሟ? እናት የቷ? ቆይ አንተ ማገባበት የለም። ያቺ ናታ እኛ ሰፈር ቀዩዋ ቆንጅየዋ ልጅ ያቺ ረዲ አፊ ቁርጥ ይበልልህ ረዲ በያችኛው መስላኝ ነበረ። እኮ በቃ እሷ ልጅ የማትበላው ነው የሆነችብኝ። እንዴት እንደማገኛት ብቻ እኔ ማወቅ ፈልጋለሁ። እሱን ተውትና ስራው እንዴት ይሄዳላችሁ? አሪፍ እየሄደ ነው ቦስ። ልጆች እያከፋፈላችሁ ነው? አዎ። ሰሞኑን አዲስ የሚገባ ዕቃ አለ፣ እሱን ታከፋፍላላችሁ? አውቄያለሁ ቦስ። ታዲያ መቼ ነው የምንጀምረው? እሱን አንተ አይመለከትም። አንተ አርባ አትቀመጥም እንዴ? ይላክ ታውቃለህ፣ ሰሞኑን ቦስ ያበደ መላ እያገኘ ነው፣ እኛን ግን ረስቶናል። እኔ ራሱ ትልቅ ነጥብ እያያዝኩበት ነው። ካልሆነ ወገዋለሁ። ኧረ ቃስ የማያዛልቅ ጸሎት ትላለች እናቴ። አፍህን አትክፈት ክፍታ። እኔ ለራሴ ብዬ ነው፣ ምን አገባኝ? ፈለክ ትሰሚኛለሽ? ከጎረምሳሽ ጋር ሰፈር ለሰፈር የምታደረድሪው ነገር ታውቂያለሽ ማለት አልገባኝም። እሱ ቀስ የሚገባሽ ወይ አንተ ማን ስለሆንክ ነው እኔን የምታዘኝ? በእኔ ወጥስ ምን አገባህ? እንዴት እንደሚያገባኝ ያሳይሻለሁ። ትሰሚኛለሽ? የምነግርሽን ነገር በስነ ስርዓት አዳምጪ። አይካልሽ በልጁ ህይወት ላይ ነው የምትፈርጂው። ወይ አንተ ማን ከኔ ምንድን ነው የምትፈልገው? ይኸውልሽ ከዚህ ልጅ ጋር አቂ አይነት ከሆነ የልጁ ችግር ውስጥ ነው። አስቢበት እንዴ ማለት ስማንቺ ነይ እዚህ ሰፈር የሚመላለሰው ልጅ ከረዴት ጋር ምንድን ነው ግንኙነት? ማን ነው? እንዳልገባሽ አትበይኝ። ሁሉም ነገር ገብቶሻል። ሽኩራን ምን ማለት ፍቅረኛ? ስንት ጊዜ ሆናችሁ? እንጂ እሺ እዚህ ሰፈር መመላለሱን ብታቆም አይሻል? እያስፈራራኝ ነው? ኧረ አይደለም፣ እየነገረሽ ነው። እያስፈራራው አይደል? ከረዴት ጋር ያለን ግንኙነት አቁም እያልኩ ነው። ይሄን ውሳኔ ነው። አንተ ደግሞ የራስን ውሳኔ መወሰን ትችላለህ። በህይወት የማይሆን ውሳኔ እየወሰንክ ነው። ብታርፍ ይሻላል። ኧረ በስመ አብ! ሌላ ቦት መፍጠር ከልጁ ጋር ያለን ግብግብነት ብታቆም ይሻላል። ኤልያስ መጥፎ ሰው
እያስፈራሩ አይደለም እያስጠነቀቁ። ስላሰብኩ በጣም አመሰግናለሁ። በኋላ አልነገርከኝም እንዳትለኝ። ሰላም ናችሁ? ሰላም ጭራሽ አዝሯት ይዞራል። ታውቃለህ፣ እስካሁን የነበረው በጣም ከባድ ነበር። ፈጣሪ ይመስገን አንተን ካገኘሁ በኋላ ደግሞ በጣም ደስተኛ ሆኛለሁ። ስለዚህ በምንም አይነት አጋጣሚ ቢሆን አንተን ማጥፋት አልፈልግም። እሺ? ያችን ማጣጣሽ ታውቂዋለሽ። የምንመለከት አይደለም ስላለኝ ከአንቺ ጋር ያለችን የሚያስደስት እሺ፣ እኔ እጅግ ስለማደርግ ለማንኛውም በቃ ቤት ግቢ። መለሳለሁ። ቻው፣ በቃ እሺ። ደግሞ ትናፍቀኛለሽ። ስለኔ በጣም ቆይ አንተ እዚህ ሰፈር ሁለተኛ እንዳላይ ብዬሽ አልነበረም? ነው ንቄት ነው? ዛሬ በህይወት ለቀሃል። ነገ ግን እዚህ ሰፈር ተመልሰህ ብትመጣ አንገትን በጥሽ ሰናት መርበት በጥሽ የማዝሽን እያንዳንዷን ነገሮች ትፈጽማለሽ። አሁን የማዝሽን በዚህ በ3 ቀን ውስጥ እንድታደርግ ይፈልጋል። ገባሽ? እሺ። ሳባንና እዚህ ሰፈር የሚያወደለድለውን ጎረምሳ እንድታለያያቸው ይፈልጋል። እሺ። ያንን ማድረግ ካልቻልሽ አንቄ ነው የምገልሽ። እሺ? እገልሻለሁ። እንዳትጠራጠር። ሰማን ነግሬ ነበር፣ ሁለተኛ እንዳይደገም።
ስሚ የምነግርሽን ነገሮች ምን አስበሽ ነው ችላ የምትያቸው? ነው ወይስ ምትጠጪ? ለምንድን ነው በከኔ ህይወት የማትወጣው? እኔ በቃ እንትን አልፈልግህም። ልጁን እወደዋለሁ። ሲቀጥል ደግሞ አንተን አልወድህም። ይኸውልሽ አንቺ የኔ ብቻ ነሽ። የኔ ብቻ ማለት ነው። ይኸውልሽ አንቺ ምንሽ ነው የታልኩት? ገባሽ? ሲቀጥል ደግሞ ያንን ጎረምሳሽን አስጠንቅቂ። እያንዳንዷን ነገር ስህተት አትስሪ። ገብቶሻል? አንተ ለምንድን ነው ሁሉ ነገር በጉልበት ለማድረግ የምትሞክረው? በጉልበት እንዳላረገው የምትፈልጊው ነገር ካለ የምታደርጋቸው ነገሮች እያንዳንዷ ተጠንቀቂ። ገባሽ? ሲቀጥል ደግሞ ያ የሰፈር አውደልዳይሽ እዚህ ሰፈር እንዳይው አልፈልግም። አይኔ እንዳያዩ አስጠንቅቂ። ሰማኛለህ? አንተ ችግር ከኔ ጋር ነው አይደል? ለምንድን ነው እሱን በእኛ ማለት የምታስገባው? ሰማኛለህ? እሱ ምንም ነገር ይሆናል። ችግር ካለ ብለህ ሁሉ ነገር ከኔ ጋር የምታስገባው እንዳይሆን ከፈለግሽ የተናገርሽውን ስራ በስነ ስርዓት አድርጊ። የእሱን ህይወት ማዳን ማትረፍ ነገሮች አንቺ ብቻ ነሽ። አንቺ ብቻ ሰላም እና መቼ ነው የምትለያያችሁ? አለያያችኋለሁ። ይኸውልሽ እኔ ሳባን በፍጹም ማጣት አልፈልግም። የሌላ ሰው ስኮን ማየት አልችልም። ገባሽ? ምናልባት አንቺም የእሷ ዕጣ ፈንታ ሲደርስሽ ይገባሻል። ራሽን በስነ ስርዓት እንድትሰሪ አንዳንድ ነገሮች ማሳየት አለብን።
እያበዛሽ ነው። ቆይ ምንም አልሆንኩም ማለት ምን ማለት ነው? ጓደኛሽ እኮ ነኝ። ስለአንቺ ስሜት በደንብ ጠንቅቄ ነው የማውቀው። ምንም አልሆንኩም። እሺ ለምን አትነግሪኝም? ጓደኛሽ አይደል? ከኔ የምትደብቂው ነገር አለ እንዴ? አቢ እነቦስ ምን እነቦስ ደፈሩ። ምን ደፈሩኝ? ቆይ እነቦስ ማለት እነ ኤልያስ እናንቺ ተረፈሽ ዝም አልሽ? ምን ላድርግ? ምን ማለት ነው? ምን ላድርግ ማለት እንዴ? ቆይ ይሄ የተፈጠረው መቼ ነው? ከትላንት ወዲያ ነው የደፈሩኝ። ከትናንት ወዲያ ተፈጥሮ አንቺ እስከ ዛሬ ድረስ ዝም አልሽ? ቆይ ግን ምን አይነት ሰው ነሽ? ምንም አማራጭ የለኝም። ቆይ እሱ ወድሻለሁ አፈቅርሻለሁ እያለ ሲልከሰከስ አልነበር እንዴ? ቆይ እሺ ተውዬ ሁላ ነገር የተፈጠረበት ምክንያት ነው። ኤልያስ አንቺን ከፍቅረኛሽ ጋር እንዳጣለሽ ማስጠንቀቂያ ሰጥቶኝ ነበር። ያንን ስላልፈጸም እልመወጫ ነው ያደረገኝ። እና ይሄ ሁላ ነገር የተፈጠረው በአንቺ ምክንያት ነው እያልሽ ነው? አዎ ቆሻሾች ናቸው። እሺ
ታውቃለህ? እኔ ለአንተ ሞትን አልመኝልህም። ምክንያቱም ስቃይን ሁሉ ቆመ እንድትለኝ የምፈልገው። ወይ ግን አንተ ምን አይነት ሰዎች ናችሁ? ወይ ግን በዚህ ስራችሁ ካሽ ስራችሁ ስንት ሴት ነው ያበላሻችሁ? ታውቃለህ? እኔን ከኔ ከስጋ ልጅ ሊኖሩ ነው። ወይ ግን ምን አይነት ሰው ነህ? ምን ወንድሜ? አዎ የስጋ ወንድሜ ነው። እውነት የሰማሁት ነገር እውነት ነው? አዎ ወንድሜ፣ ያውም የአባቴ ልጅ። ግን ምን ዋጋ አለው? ወንድምነቱን በዚህ ርካሽ ስራ አሳየኝ። ወይ እንዴት ነው? እንዴት ሊሆን ቻለ? አባቴ እኔን ከመውለዱ ከሌላ ሴት የወለደው ልጅ ነው። ግን ስቃይን ቆመህ ራስን እንድታሳይ ነው የምፈልገው። እናም ደግሞ በጸጸት ራስህን ስታጠፋ ማየት ነው የምፈልገው። እሺ እንግዲህ ስቅርታ እሺ ያንተ ምን ስለማችል በጣም አዝናለሁ። ታውቃለህ እኔ አንተን ቢያደርገኝ እዚህ ሀገር ላይ ኑሪ የህዝብ መሳለቂያ መሆን አልፈልግም። ከዚህ ሀገር ሂጅ ደግሞ የህሊና ሸክም እንዲኖረኝ ምን እንደማደርግ ልንገርህ? ራሴን የስጋ ወንድሜ ነው። ከኔ ከስጋ ልጅ ሊኖሩ ነው። ቆይ ግን ምን አይነት ሰው ነው? አዎ የስጋ ወንድሜ ነው። እዚህ ሀገር ላይ ኑሪ የህዝብ መሳለቂያ መሆን አልፈልግም። ከዚህ ሀገር ሂጅ ደግሞ የህሊና ሸክም እንዲኖረኝ አልፈልግም። ምን እንደማደርግ ልንገርህ? እኔ አንተም ብሆን ራሴን ከዚህ ዓለም አጠፋለሁ። አንዳንድ ነገሮች እንድጠፊ ያስገድድሻል። ለዛ ስላስጨነቀ ነገር ማወቅ እፈልጋለሁ። ምናልባት መፍትሄ ሊኖረው ይችላል። ያው እንደነገርኩሽ እዚህ የመጣሁት የሆነ ሰው እሱን እስከማገኝ ድረስ እረፍት አላገኝም። ቆይ ያ ሰው ምን አይነት ሰው ቢሆን ነው? ምን ያህል አስፈላጊ ነው? ከወራቶች በፊት በጣም ወዳትና ማፍቅራለች ነበረች። እሷ አፍታብኝ እዚህ አዲስ አበባ እንደመጣች በምን አወቃት? ከሰፈራችን ጀሞች መሀል ቦስ የሚባል የኛ አለቃ አለ። ስራዬ ክለብ ለክለብ እየገቡ መጨፈርና አደንዛዥ እጾችን
ወንጀለኛ እንኳን አይደለሁም። እና ወንጀለኛ እንኳን ይሁን በራሷ መንገድ ታስገድድሻለች። እልከኛና የሰፈር ዱርዬ ስለነበርኩ እምቢ አትለኝም ብዬ በማሰብ እንደ ሌሎቹ ሴቶች ከእኔ ጋር እንድትሆን በየክለቡ አብራኝ እንድትጨፍር ጠየኳት። እሷም በጣም ከእኔ የባሰች ናት። መቼም አብረን እንደማንሆንና ፍቅረኛ እንዳላት ነገረች። ማለት አልገባኝም። እሱ ቀስ እያለ ይገባሻል። ቆይ አንተ ማን ስለሆንክ ነው እኔን የምታዘኝ? በእኔ ወጥስ ምን አገባ? እንዴት እንደሚያገባኝ አሳይሻለሁ። ትሰሚኛለሽ? የምነግርሽን ነገር በስነ ስርዓት አዳምጪ። አይካልሽ በልጁ ህይወት ላይ ነው የምፈርጀው። ቆይ አንተ ማን ነህ? ከእኔ ምንድን ነው የምትፈልገው? ይኸውልሽ ከዚህ ልጅ ጋር ራቂ። አይነት ከሆነ የልጁን ህይወት ችግር ውስጥ ነው የምትከተው። ቀን በጨመረ ቁጥር ቀን በገፋ ቁጥር እኔ በእሷ ላይ ያለኝ እየጨመረ ነው። እሷን እየወደድኳት እንዳላውቅ እነሱን ለማለያየት ያለኝ ስሜት እየጠነከረ መጣ። አንድ ጓደኛ ነበረቻት። እሷን የምታለያያቸው ትሰሚያለሽ? መርበትበትሽን ይኸውልሽ የማዝሽን እያንዳንዷን ነገሮች ትፈጽሚያለሽ። አሁን የማዝሽን በዚህ በ3 ቀን ውስጥ እንድታደርግ ይፈልጋሉ። ገባሽ? እሺ። ሳባንና እዚህ ሰፈር የሚያውደለድለውን ጎረምሳ እንድታለያያቸው እፈልጋለሁ። እሺ። ያንን ማድረግ ካልቻልሽ ከጓደኞቼ ጋር በመተባበር ልጅቷን ደፈርናት? ምን ስላደረገች? አብራ ልትሆን እንደማትችል እኮ ልጅ። ከዛ በኋላ በአይምሮዬ ውስጥ ያልሆነ ነገር እየተመላለሰ መጣ። ጭካኔ፣ ራስ መውቀስ። አንድ ቀን ብዙ ነገር ተፈጠረ። ከዚህ በላይ ምን ሊፈጠር ይችላል? ቦስ ሳባን ወዳት ነበር። ቦስ አለቃችሁ? አዎ። ቦስ ሳባን ነው የሚያፈቅረው? ይህም ሁላ ነገር አላውቅም ነበር። ቦስ ደግሞ እኔ እንደምወዳት ስለሚያውቅ እኔ ደግሞ የሰጠኝን አደንዛዥ ዕፅ በወጉ ለሚፈለገው ሰው ስላላደረሱት እኔን ለመበቀል ሲል ሳባን ደፈራት። ታውቃለህ፣ እኔን ከኔ ከስጋት እንኳን ልጅ ሊኖሩ ነው። ቆይ ግን ምን አይነት ሰው ነህ? አለቃችሁ ወንድሟ ነው? አዎ። ቆይ እንዴት ቻለ? እንዴት አይተዋወቁ? ታውቂያለሽ፣ እኛ ስንወለድ መወለዳችን ብቻ ነው የምናውቀው። ከዛም በኋላ ደግሞ ለእያንዳንዱ ህይወታችን ቤተሰቦቻችን ናቸው ተጠያቂዎች። የኔን መወለድ፣ የኔን አስተዳደግ፣ የኔን መኖር
በዛሬው የልጆቻቸው ህይወት ላይ አሻራ ጥለዋል ማለት ነው። ዛሬ ልጆቻቸውን እየቀጡ ነው። መጥፎ አሻራ። ቤተሰቦቻቸው በሰሩት ስህተትና እርስ በርስ ባለማስተዋወቃቸው ቦስም ከእህቱ ሳባም ከወንድሟ አረገዘች። እኔ ግን ሳባ የእውነት መወዳትም በልክ ተነሳስቼ ወደ ፍቅር ዓለም ውስጥ በመግባት በጣም ደስተኛ ነኝ። ነገር ግን እኔ እንደማትሆን አውቃለሁ። የራሷ ህይወት ስላላት ፍቅረኛዋ በሆዷ የያዘችው ልጅ የኔ ልጅ ነው ብሎ ስለተቀበለና የራሱ ልጅ እንደሆነ አምኖ ስለተረዳ እሱ ለማሳደግ መስዋዕትነት ሊከፍል ስለሆነ በጣም ደስ ብሎኛል። እኔም ለአንዴና ለመጨረሻ ጊዜ ሳባንና ፍቅረኛዋን አግኝቼ ይቅርታ መጠየቅ እፈልጋለሁ። ታዲያ ለምን የራሳቸውን ህይወት እንዲኖሩ አትተዋቸውም? እሱን ይቅርታ ካገኘሁ በኋላ ለህሊናዬ እረፍት እንዲሆን ሀገሬ ተመልሼ እጄን ለፖሊስ አሳልፌ እሰጣለሁ። ቆይ ለምን? ማለቴ አንተ እኮ በፖሊስ የተረጋገጠ መረጃ ማስረጃ ምንም አይነት ወንጀል የለም። ፕላስ ደግሞ አሁን ባለበት ሁኔታ ይህንን ስህተትን ተረድተህ ጥሩ ስብዕና ላይ የምትገኝ ልጅ ነህ አይደለም? ለምን የተስተካከለ ህይወትን መኖር አትጀምርም? እሱ ልክ ነሽ። ፖሊሶችን ከኔ የሚያገኙት ምንም አይነት መረጃም ሆነ ማስረጃ የላቸው። ነገር ግን ህሊናዬ የራሱ የሆነ ማስረጃና መረጃ አለው።